በቲክቶክ መታችሁ ይሄን ቪዲዮ ለምታዩ ሁላችሁም አህለን ወሳህለን ወመርሐባን እያልኩኝ ውዶቼ ተስፋ አትቁረጡ። ቦርጭ ላለባችሁ ቦርጭ ብቻ ለማጥፋት ሰውነታችሁ ውፍረት ሆነ ተስፋ አትቁረጡ። ተስፋ መቁረጥ ደግሞ በጣም ከባድ ነው። ስለዚህ ተስፋ አትቁረጡ። ከኔ ጋር ተራመዱ፣ አብሽሩ፣ ትቀንሳላችሁ። ላይክ ሸር አትርሱ። ወደ ቪዲዮ እናንተ ቀረፍ ግርፋ ነው የሚባለው በአረብኛ ቀረፋ እሺ ውዶች አይታችሁኛል። ጠረፋና ማር ነው ያረኩበት። ይህ ጠዋት ጠዋት አዘወትራችሁ ከጠጣችሁ እጅግ በጣም ለውጥ ታገኛላችሁ ማለት ነው። እኔ በበኩሌ ሁሉም እያቀላቀልኩ ነው እየተጠቀምኩ ያለሁት። ግን ሙሉ ሰውነት ካላችሁ ያው እንዳልኳችሁ ከሙሉ ነው ለእናንተ የሚጠቅማችሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የኡማ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? ሁሉ መልካም ነው ወይ? ሁሉም አሪፍ ነው ወይ? እኔ ጋር አልሐምዱሊላህ ረብል ዓለሚን። ውዶቼ ወላሂ ቪዲዮ እንደዚህ ለማንተክተክ ጊዜ ወስጄ እናንተ ለማስረዳት በጣም እንትን አልተመቻቸልኝም። ያው የሰዎቹ ድምፅ ይገባብኛል ምናምን የሚለው ፍርሃት ስላለብኝ ነው። ይቅርታ። እንግዲህ እንዳሳየዋችሁ ግርፋና ማር ነው ያረኩት። ይሄ መጠጥ እጅግ በጣም ይጠቅማል። በነገራችን ላይ ይሄ ለራስ ይሆናል፣ ነገር ግን ደም በክብደት ይቀንሳል። ነገር ግን ደም በጣም ነው የሚቀንሰው ማለት ነው ከሙሉ የበለጠ። እንደዚህ ዞትር በባዶ ሆዳችሁ የምጠጡት ከሆነ በጣም አስቸጋሪ ነው። ብቻ ለማንኛውም እኔ እጠቀመዋለሁ። ምንም ነገር ያላገኝ ነገር የለም። ነገር ግን ነዚፍ የሚባለው ደም እንትን ሊላችሁ ይችላል። እንዳታበዙት ማለት ነው። ከአንድ ማንኪያ በስተቀር እንዳታረጉ። እኔ አሁን ይሄ የምጠቀመው ጠዋት ጠዋት እጠቀመዋለሁ። አንዳንዴ ከሙን እጠቀማለሁ፣ አንዳንዴ ዝንጅብል እጠቀማለሁ። በቃ እንደዚህ እያልኩ የከሳሁት ማለት ነው። እና እኔ በነገራችን ላይ የሚገርማችሁ ነገር ልንገራችሁ ማለት ነው። ከኢትዮጵያ ይዤ የመጣሁ የሆነ ቀሚስ ነበረ፣ አልገባም ብሎኝ የነበረ ቀሚስ አሁን አልሐምዱሊላህ በስነ ስርዓት እየለበስኩት ነው ያለሁት። እና የኢትዮጵያ ይዣቸው የመጣሁ ጡት መያዣ በፍጹም አላደርገውም። ያኔ በቃ አይበቃኝም። ያኔ አይበቃኝም ስላቸው ሰፍቷል ምንም ነገር እና ሴትዮዋ እንዳጋጣሚ ዛሬ ሴንት ነው ምናለች መሰላችሁ? ጡት መያዣ አቦ ዘፍ አረገው ጡቴ ማለት ነው። ጡት መያዣ አለበሽም እንዲ አለች። ያ ለብሻው ነገር ግን የኢትዮጵያ ይዣቸው መጣው ነበረ ሙሉ ለሙሉ ከኋላ እንትን አድርጌው ምንም ነገር እንትን አላለኝም። ከዚህ በላይ አሁን ለመቀነስ እያሰብሽ ነው ወይ ምናምን ይሄን ትጠቀሚው አለችኝ። ሳይሆን እኔ እጄ ብቻ ነው መቀነስ የምፈልገው እንጂ ሌላ ሰውነት መቀነስ አልፈልግም አልኳት። አይ ከዚህ በኋላ መቀነስን መጨመርም የለም በአሁኑ አቋምሽ ቁሚ አለችኝ። እኔ ደግሞ ወላሂ በጣም በጣም እየራበኝ አንዳንድ ጊዜ ማለት ነው። አሁን ከምንጠጣችሁበት ሰዓት ወይም ይሄ መጠጥ በምጠጡበት ሰዓት ላይርባችሁ ይችላል። ገባችሁ? አይርባችሁም። በነገራችን ላይ እኔ አይርበኝም። የእናንተ አላቅም ማለት ነው። የእናንተ ባላቅም እኔ ግን አይርበኝም። ገባችሁ? ግን በዛ ሰዓት ምን ያደርገኛል መሰላችሁ? እና በዛ ሰዓት ምን ያደርገኛል መሰላችሁ? ምን ልበላችሁ? ይሄንን ማለት ይከብዳል። እና ረሃብ አለ፣ ድካም አለ። ድካሙ ይሰማችኋል፣ ረሃቡ ይሰማችኋል። ብቻ ብዙ ብዙ ነገር አለ ማለት ነው። እኔ ግን አሁን በአሁኑ ሰዓት እያዞረኝ ነው። ሆረ ኦቨር በቃ ምግብ እየበላሁ ነው። እንደውም እኔ ምግብ በጣም እየበላሁ ነው። እንደውም ጠዋት ማታ መጠቀም ጀምሬያለሁ። ከሙኑ ወይ ከፈለኩ ዘንጅብል በሎሚ ከፈለኩ ዘንጅብል በማር ሎሚ በውሃ ማር በውሃ እያረኩ እየተጠቀምኩኝ ያለሁት ማለት ነው። ምክንያቱም እጅግ በጣም እያዞረኝ ስለሆነ አልቻልኩኝ ማለት ነው። በቃ እጅግ በጣም አልቻልኩኝ። ምን እንደሆነ አላውቅም። ብቻ በምግቡ በሰሞኑ ደሜ ሁሉ ጨርሶ ስለጠጣ ይሆንም አላውቅም። ብቻ ምን ማድረግ እንዳለብኝም አላውቅም። ግን እናንተ በዚሁ አጋጣሚ መክራችሁ ነገር ምግብ ብሉ በስነ ስርዓት፣ ምሳና ቁርሳችሁ በስነ ስርዓት ብሉ። ድህን ያለበት ነገር ዘይት ያለበት ነገር ተጠንቀቁ እንጂ ማለት ነው ሌላ እንክት አድርጋችሁ ብሎ። ምክንያቱም እኔ የደረሰብኝ ነገር እንዳይደርስባችሁ ማለት ነው። አሁን ራሴን መቋቋም እየቻልኩኝ አይደለም በአሁኑ ሰዓት ማለት ነው። ሰውነቴ እንደዚህ በቃ እንደዚህ መቋቋሙ ምናምን እየቻልኩት አይደለም። ያ ስለሆነ የኔ ውዶች ምን ታደርጋላችሁ? ብሉ ከበላችሁ በኋላ። ነገር ግን ዝም ብላችሁ አትቀመጡ። ያው እናንተ ስራ ባለባችሁ ሰዓት አሁን ምሳሌ ቁርሳችሁ መብላት ያለባችሁ ወይም 3 ሰዓት ወይም በኢትዮጵያ 2 ሰዓት መሆን አለበት።
ምሳ መበላት ያለበት 7 ሰዓት ወይም 8 ሰዓት ነው እና ከዛ ምግብ ሳትበሉ ስተኙ ደግሞ ረሃባችሁ ከሆነ ይዛባ ሰውነታችሁ ማለት ነው እና የምግብ ስታይላችሁ መቀየር እንደገና አሁን ሰላጣ ነገር መብላት፣ ፏካ ነገር መብላት፣ አሲድ ነገር መጠጣት። አሁን የካሮት አሲድ እንደነገርኳችሁ በሰሞኑ ነግሬያቸዋለሁ ኦልሬዲ። ግን ነገር ግን የካሮት ጁዝ ራሱ ጠዋት ጠዋት ከምግባችሁ ወይም ከቁርሳችሁ በፊት ብትጠጡ ተመቻችሁላችሁ ፈጭታችሁ ጠዋት ጠዋት ከምግብ በፊት ወይም ከቁርሳችሁ በፊት ብትጠቀሙት በጣም አሪፍ ነው። ለእንትን በጣም ይረዳችኋል፣ ለመቀነስ በጣም ይረዳችኋል። አለበለዚያ ደግሞ እንደውም ካሮቱ በዘንጅብሉ በሎሚው ምናምን አድርጋችሁ የምትጠጡ ከሆነ ቁርስ ራሱ አያስፈልጋችሁ ማለት ነው የኔ ውዶች። እና ደግሞ እኔ በነገራችን ላይ አብዛኛው የምመገበው ነገር ምንድን ታውቃላችሁ? ጥቁር ሩዝ ነው እንጂ የምመገበው ይሄን ሩዝ ምናምን አላበዛም። በነገራችን ላይ ይሄን ያክል ሩዝ አልበላም ማለት ነው። በሳምንት ወይም አንዴ ወይም ሁለቴ ቢቀቀል ነው በቃ ብቀቅልም ነው ማለት ለራሴ። እነሱ ወይም ዘይት አበዛላቸዋለሁ ወይም በልጃጅ ይሆናል ወይም በስጋ ምናምን ይሆናል። እኔ ደግሞ ሾርባ እጠቀማለሁ። እነዚህ ሾርባ ፈሳሽ ነገር እጠቀማለሁ ማለት ነው። ሾርባ እጠቀማለሁ። በነገራችን ላይ ሾርባ እኔ አሁን ምሳሌ የማያወፍረኝ ነገር አውቄ ነው የምጠቀመው እንጂ ዝም ብዬ የምጠቀም ከሆነ ደግሞ ለእኔ አደጋ ነው። ምክንያቱም አሁን ማለት ነው አሁን መልሳችሁ ከከሳችሁ ማለት ነው ወይም መልሳችሁ ሊመለስባችሁ ይችላል ምግብ እንደፈለግባችሁ ስትበሉ ማለት ነው። አሁን እኔ በጣም ነው እየተጠነቀቅኩ ያለሁት በጣም ከምነግራችሁ ማለት ነው። ማታ ማታ ራሱ ማለት ነው የሻይ አክበር ነው ጠጥቼ የምተኛው አንዳንድ ጊዜ ማለት ነው። ወይም አንድ ብስኩት በልቼ ዝም ብሎ ብስኩት ይሄ የስንዴው ብስኩት ማለት ነው እና እሱን በልቼ ነው አንዳንዴ እንደውም ማድረው። አንዳንዴ ጭራሽ በቃ ሻይ አክበር ተጠቅሜ ነው ማድረው እና በምግብ መቆጠብ ግዴታ ነው። ምክንያቱም እዚህ ጋር ማለት ነው እኔ አሁን ጠዋት ጠዋት ማለት ነው በቃ ጠዋት ጠዋት አለብኝ ብዬ ለ30 ደቂቃ ወይም ለ25 ደቂቃ ወይም ለ20 ደቂቃ የእጅ ስፖርት ግዴታ ነው። እኔ ደግሞ ዞትር አድርጌዋለሁ። ነገር ግን ራሳችን ካልተቆጣጠርን ምግብ ዝም ብለን ከበላን ይሄ ደግሞ በጣም ችግር ነው ውዶችዬ። በቲክቶክ ለምትመጡ ሁላችሁም እኔ ለእናንተ ቃላት የለኝም። ሀቂቃ እኔ ክበሩልኝ። እንደዚህ እውነት የኔን ሰምታችሁ የኔን የምትጠቀሙት ምናምን እኔ የምሰራቸው በየቀኑ ስለ ውፍረት መቀነሻዎች በትክክል ይቀንሳሉ። 100% ነው። ገባችሁ አይደለ? ከፈለጋችሁ እናንተ ዩቲዩብ ላይ የውፍረት መቀነስ እኔ የምሰራቸው ስራዎች እዛ ዩቲዩብ ላይ ጽፋችሁ ምንድነው እራሳችሁ ያወጣላችኋል ማለት ነው። እኔን አምናችሁ የምትጠቀሙት ከሆነ አህለን ወሰህለን እያልኩኝ አቀብላችኋለሁ የኔ ውዶች፣ የኔ ጀግናዎች፣ የኔ በቃ እኔ ምን ቃላት የለኝም፣ ለእናንተ ደግሞ ቃላት የለኝም ማለት ነው። እንደዚህ በርቺ ጠንክሪ ምናምን በቃ በውስጥ መስመር ራሱ ስንቶቻችሁ በቲክቶክ እና ቲክቶክ ራሱ 80 ሺህ ለመግባት ትንሽ ነው የቀረን። በርቱ፣ አበረታቱኝ፣ አጎብዙኝ። እኔም ከእናንተ ጋር ነኝ እና ደግሞ በበለጠ ነገር የምነግራችሁ ነገር ቢኖር ምግባችሁ አስተካክሉልኝ። ምግባችሁ ካስተካከላችሁ ወላሂ የሚያምር ቁመት፣ የሚያምር ሰውነት፣ ቦርጭ መጥፋት የፈለጋችሁት ቦታ በቃ በቃ እኔ የምነግራችሁ ነገር ምን እንደሆነ ታውቃላችሁ? እኔ ከአሁን በኋላ ስለ ውፍረት ላልሰራ እችላለሁ። ገባችሁ? በቃ ሁሌም ስለ ውፍረት ደግሞ ያስጠላል። ሚዲያ ራሱ ውፍረት በውፍረት አደረኩትና እኔ ለእናንተ ስል የማልሆነው ነገር የለም። ችግር የለውም አትሉም። ነገር ግን ይሄ አጠቃቀሙ ውዶችዬ ተጠቀሙት፣ ወደ ኋላ አትበሉታለው። ከፈለጋችሁ ግርፋ በማለት መጠቀም ትችላላችሁ። ግርፋ በሎሚ መጠቀም ትችላላችሁ። በተለያየ ነገር ውፍረት መቀነሻ እኮ ቀላል ነው። በነገራችን ላይ መወፈሩ ቀላል፣ መቀነሱ ከባድ ነው አይደል የምንለው። እኛም ግን ሆዳችን ቆርጠን ሆዳችን አሳምነን ከተነሳንበት ምንም የሚከብደን ነገር የለም። እርግጠኛ ነኝ 100% የምነግራችሁ ነገር ማለት ነው። ምንም ነገር የሚከብደን ነገር የለም። እኛ ውሳኔው ምን እንደሆነ ታውቃላችሁ? ራሳችን ወስነን ራሳችን እንደዚህ እናደርጋለን፣ በቃ እኛም እንችላለን ነው የሚለው ቃል ከቻላችሁት ወላሂ በጣም ቀላል ነው። የኔ ውዶች ያረቀዘቀዘብኝ እናንተ እንትን ስሰራላችሁ ማለት ነው። እና ደግሞ ውዶች ልሰራላችሁ የምትፈልጉት ነገር ለእናንተ ቸገራችሁት ነገር በቃ በትክክል የምሰራላችሁ ነገር ንገሩኝ፣ እሰራላችኋለሁ ኢንሻአላህ። ጣጣ የለም። እኔ ዝግጁ ነኝ። እወዳችኋለሁ። ላይክ እና ሼር አትርሱ። እኔ ደግሞ ከልቤ ነው የምወዳቸው፣ ከልቤ ነው በቃ ምን ልበላችሁ ቃላት የለኝም። ኢንሻአላህ በዚህ ሰሞን ደግሞ 4000 ገብተን ወደ 5000 የምንገባበት ጊዜ ትንሽ ቀርቶናል። እናንተ ደግሞ በቲክቶክ መጣችሁ ለምታበረታቱን ሁላችሁም አመሰግናለሁ። ክበሩልኝ። እወዳችኋለሁ።